ጠቅላይ ሚኒስትር ዶክተር አብይ አህመድ ቲክቶከሮች በቲክቶክ ማህበራዊ ሚዲያ ቴክኖሎጂውን ለፈጠራ ስራዎችና ለኢኮኖሚያዊ ተጠቃሚነት እንዲያውሉት መንግስት ድጋፍ እንደሚያደርግ አስታወቁ። ግብጽ ከኢትዮጵያ ጋር ምንም አይነት ችግር የለባትም የምትፈልገው በህዳሴ ግድቡ ላይ ህጋዊ አስገዳጅ ስምምነት ብቻ ነው ሲሉ አብዱል ፈታህ አልሲሲ ገለጹ። ዛሬና ነገ ወደ ደሴ የሚያደርገውን በረራ ለማቋረጥ መገደዱን የኢትዮጵያ አየር መንገድ ገለጸ። የክሬምሊን ቃል አቀባይ ዲሚትሪ ዊትኮቭ ፕሬዝዳንት ፑቲን ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር ሊገናኙ እንደሚችሉ ፍንጭ ሰጡ። ኢትዮጵያ የማትሳተፍበት 35ኛው የአፍሪካ ዋንጫ ዛሬ ምሽት 4 ሰዓት ላይ ይጀምራል። እነዚህንና ቀሪ መረጃዎችን ይዘናል። አብራችሁን ቆዩ። በቲክቶክ የፈጠራ ስራዎችና በባህል ጥበቃ ዙሪያ ከጠቅላይ ሚኒስትሩ የተሰጠ ማብራሪያ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቲክቶክ ማህበራዊ ሚዲያ አጠቃቀም ዙሪያ በሰጡት አዲስ ማብራሪያ ወጣቶች ቴክኖሎጂውን ለፈጠራ ስራዎችና ለኢኮኖሚያዊ ተጠቃሚነት እንዲያውሉት መንግስት ድጋፍ እንደሚያደርግ አስታውቋል። ይሁን እንጂ ይህ ነጻነት የሀገሪቱን ባህል ወግና እሴቶችን በጣሰ መልኩ መሆን እንደሌለበት በጥብቅ አሳስበዋል። ጠቅላይ ሚኒስትሩ በንግግራቸው ወጣቶች ከውጭ ዓለም የሚመጡ ተጽዕኖዎችን ሲቀበሉ ጠቃሚውን ብቻ በመለየት መሆን እንዳለበት ጠቁመው ከኢትዮጵያ ስርዓት ውጭ የሚንቀሳቀሱ አካላት ላይ መመከርና መገሰጽ አስፈላጊ መሆኑን ገልጸዋል። ቀጣዩ ትውልድ ሊታሰብበት ይገባል፣ መልካሙን ብቻ ማሳየት የሁላችንም ኃላፊነት ነው ሲሉም ተናግረዋል። ግብጽ ከኢትዮጵያ ጋር ምንም አይነት ችግር የለባትም የምትፈልገው በህዳሴ ግድብ ላይ ህጋዊ አስገዳጅ ስምምነት ብቻ ነው ሲሉ አብዱል ፈታህ አልሲሲ ገለጹ። የግብፁ ፕሬዝዳንት ይህንን የተናገሩት በሁለተኛው የሩሲያ አፍሪካ አጋርነት ፎረም የሚኒስትሮች ጉባኤ ከተሳተፉ የአፍሪካ ልዑካን ጋር ባደረጉት ውይይት ነው። ከኢትዮጵያ ጋር ልዩነቶች ቢኖሩም ግብጽ በጭራሽ ዛቻ ሰንዝራ አታውቅም ያሉት ፕሬዝዳንቱ አለመግባባቶች በውይይትና በፖለቲካዊ መፍትሄዎች መፈታት አለባቸው ብለዋል ሲል የሀገሪቱ ሚዲያ ዘግቧል። እሳቸው ይህንን ይበሉ እንጂ የኢትዮጵያ የውጭ ጉዳይ ሚኒስትር በህዳር ወር መጨረሻ ባወጣው መግለጫ መሰረት ግብጽ የ21ኛውን ክፍለ ዘመን እውነታ ያልተረዱ ማስፈራሪያዎችና ዛቻዎች ኢትዮጵያ ላይ ያቀረበች ነው ሲል ከሷል። ሚኒስቴሩ ባለስልጣናቱ ትኩረቱን በኢትዮጵያ ላይ ብቻ ያልተገደበ የአፍሪካ ቀንድ የማተራመስ ዘመቻ እያካሄዱ ነው። ኢትዮጵያን በፍጹም ሊያስፈራሯት ያልቻለውን ይህንን ያረጀ አሰራር የምናሰናብትበት ጊዜ አሁን ነው ብሏል። ዛሬና ነገ ወደ ደሴ የሚደረገውን በረራ ለማቋረጥ ተገድጃለሁ ሲል የኢትዮጵያ አየር መንገድ ገለጸ። የኢትዮጵያ አየር መንገድ በአሁኑ ሰዓት በደሴና አካባቢዋ ባለው ለበረራ መቺ ያልሆነ የአየር ጸባይ ምክንያት በዛሬውና በነገው ዕለት ወደ ከተማዋ የሚያደርገውን በረራ ለማቋረጥ መገደዱን አሳውቋል። አየር መንገዱ ከሜትሮሎጂ በሚደርሰው መረጃ መሰረት የአየር ጸባዩ እንደተስተካከለ በረራዎቹ ወደ መደበኛ አገልግሎታቸው የሚመለሱበትን ጊዜ እንደሚያሳውቅም ገልጿል። በአገልግሎቱ መቋረጥ ለሚፈጠረው መጉላላትም ይቅርታ ጠይቋል። የክሬምሊን ቃል አቀባይ ዲሚትሪ ዊትኮቭ ፕሬዝዳንት ፑቲን ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር ሊገናኙ እንደሚችሉ ፍንጭ ሰጡ። ውይይቱ የሚሆነው ግልጽና ጥርት ባለ መከባበር መንፈስ እንጂ እንደ ተማሪና አስተማሪ አይነት አይደለም ብለዋል ዊትኮቭ። የጋራ መግባባትና ዓላማ ተኮር ግንኙነት ሊሆን እንደሚችል ሩሲያ ከወዲሁ የገለጸች ነው። ባለፈው አርብ የሩሲያ ገንዘብ ለዩክሬን መስጠት በሚቻልበት ሁኔታ የአውሮፓ ሀገራት በብራሰልስ ቢመክሩም ከስምምነት ሳይደርሱ ቀርተዋል። ማክሮንም አንዳንድ ሀገራት በተናጥል ከሩሲያ ጋር እንደሚመክሩ ገልጸው የአውሮፓ ህብረትና ዩክሬንም ከፑቲን ጋር ለመወያየት እቅድ ቢኖራቸው ይመረጣል ብለዋል። የአውሮፓ ህብረት ግን ፑቲንን በተናጥል ለማግኘት መሞከር አደጋ ያለውና ተገቢነት የሌለው ነው ሲል አስታውቋል። ይህ የማክሮን ንግግርና የአውሮፓ ህብረት መግለጫ መለያየት ህብረቱ መሰንጠቁን የሚያመለክት ነው ሲሉ ፖለቲከኞች አስተያየት እየሰጡ ነው። የክሬምሊን ባለስልጣናት ፑቲን ትሁትና ጥሩ ክህሎት ያለው ሰው ካገኙ የመወያየት ችግር የለባቸውም ሲሉ አስታውቀዋል። ከፈረንጆቹ 2022 ወዲህ ፑቲንና ማክሮን ባለፈው ሐምሌ 2025 በስልክ ማውራታቸው ይታወሳል። የአውሮፓ ህብረት በዩክሬን ጉዳይ ውስጣዊ ክፍፍል አጋጥሞታል የሚሉ መረጃዎችም በስፋት እየወጡ ነው። በቤልጂየም ብራሰልስ ተገናኝተው የነበሩት የዩክሬን አጋሮች 90 ቢሊዮን ዩሮ በእርዳታ ሳይሆን በብድር መስጠታቸው ህብረቱ ዩክሬንን እያገለላት ይሆን የሚል ጥያቄንም አስነስቷል። ኢትዮጵያ የማትሳተፍበት 35ኛው የአፍሪካ ዋንጫ ዛሬ ምሽት 4 ሰዓት ይጀምራል። በፈረንጆቹ አቆጣጠር በ1957 ጅማሬውን ያደረገው ውድድሩ ዘንድሮ ለ35ኛ ጊዜ ይካሄዳል።
የግብጽ ፈርዖን ውድድሩን 7 ጊዜ በማሸነፍ ቀዳሚዎች ሲሆኑ ለ8ኛ ጊዜ ውድድሩን ለማሸነፍ አልመው ሞሮኮ ራባት ደርሰዋል። የሰሜን አፍሪካ ሀገራት ካላቸው የእግር ኳስ ጥንካሬ የተነሳ የዋንጫውን አሸናፊነት ቅድመ ግምት ሲወስዱ አዘጋጇ ሀገር ሞሮኮ ቱኒዚያ ግብጽን ጨምሮ 24 የአፍሪካ ሀገራት የሚፋለሙበት ውድድር በዛሬው ዕለት በይፋ ሲከፈት ምሽት 4 ሰዓት ሞሮኮ ከኮሞሮስ ይገናኛሉ። በአሜሪካ አንዲት ሴት በልጆቿ አስተዳደግና በቀለብ ክርክር ምክንያት ሁለቱን የቀድሞ ባሎቿን በአንድ ቀን ገደለች። ኪቢቴክስ እንደዘገበው በአሜሪካ ፍሎሪዳ ግዛት የምትኖረው የ54 ዓመቷ ሱዛን አቮሎን ሁለቱን የቀድሞ ባሎቿን በአንድ ቀን በመግደሏ በቁጥጥር ስር ውላለች። ከሁለቱ የቀድሞ ትዳሮቿ 5 ልጆችን ያሏት አቮሎን ከቀድሞ ባሎቿ ጋር በልጆች አስተዳደግና በቀለብ ዙሪያ ክርክር ነበራል። በዚህም መሰረት አቮሎን ልጆቿን ለሚያሳድገው የቀድሞ ባሏ መክፈል ከነበረባት $4000 ገደማ የቀለብ ዕዳ ውስጥ የተወሰነውን ባለመክፈሏ ምክንያት የመንጃ ፈቃዷ ሊሰረዝ እንደሚችል ስጋት ገብቷት ነበር። ከቀድሞ ባሎቿ ጋር መስማማት ያቃታት አቮሎን በመጀመሪያ ታምፓ ውስጥ የሚኖረውን የቀድሞ ባሏን በጥይት ተኩሳ ገላለች። በዚያው ዕለት ከሰዓት በኋላ ደግሞ ብሬደንተን የሚኖረው ሌላኛው የቀድሞ ባለቤት ሄደች። ከምግብ ቤት ምግብ ይዛ በመምጣት በሩን እንዲከፍትላት ጠየቀችው። በሩን ሲከፍትላትም ተኩሳ አቆሰለችው። እሱም ሆስፒታል ከገባ በኋላ ሕይወቷ አለፈ። ፖሊሶች ስለ ቀድሞ ባሏ ሊያነጋግሯት ሲመጡ የትኛውን የቀድሞ ባሌን ስትል ጠየቀች። ፖሊሶቹ በወቅቱ የሚያውቁት ስለ ብሬደንተን ግድያ ብቻ ነበር። ፖሊሶቹ ስለ ቀድሞ ባሏ ሊያነጋግሯት ሲመጡ የትኛውን የቀድሞ ባሌን ስትል ጠየቀች። ፖሊሶቹ በወቅቱ የሚያውቁት ስለ ብሬደንተኑ ግድያ ብቻ ነበር። አቮሎን ይህንን ጥያቄ ካነሳች በኋላ ፖሊሶች በታምፓ የሚገኘውን የሌላኛውን ባሏን አድራሻ ሲፈልጉ እሱም መገደሉን አረጋገጡ።